በቂ ትኩረት ያልተሰጣቸውና ተገቢውን ቦታ ያላገኙ የኔትፍሊክስ ፊልሞች የጀርመን ፊልሞች ናቸው። ሁሉም ሰው ያንን የተለመደ የሆሊውድ ብሎክበስተሮችን ደጋግሞ በመመልከት ላይ ተጠምዶ እያለ የጀርመን ፊልም ይበልጥ አስቂኝ፣ ዳርክና አብዛኛውን ጊዜ ደግሞ እጅግ ደፋር የሆኑ ታሪኮችን ሲያቀርብ ቆይቷል። ስለዚህ አዲስ ነገር ለማየትና የምርም ሊያስገርማችሁ የሚችል ነገር ለማየት ዝግጁ ከሆናችሁ ልታዩዋቸው የሚገቡ 10 የጀርመን ፊልሞች እነዚህ ናቸው። 10ኛ Christmas Crossfire 2020 Okay, das klingt ernst. Ich guck mal nach, ja? Machen Sie das nicht. Wer bist du denn? የፊልም ከመጀመሪያው እስከ መጨረሻው ሙሉ በሙሉ ረብሻ የበዛበት ነው። እጅግ አዝናኝ የሆነበትን ምክንያት በትክክል ያ ነው። ታሪኩ የሚጀምረው አንድ ሰው በድንገት የነፍስ ግድያ ሙከራ ላይ በመድረስ የገዳዮቹን እቅድ ሙሉ በሙሉ ሲያበላሽባቸው ነው። ወዲያውኑ ደግሞ ሊገደል ከነበረው ሰው ጋር አብሮ ህይወቱን ለማዳን ሲሮጥ ይታያል። አሁን ደግሞ ገና የተዋወቃትና እሱን ለመፈለግ የምትጠር ሴት ስትጨመርበት ይበልጥ እያማረ ይሄዳል። የወንጀል ትሪለር እና ዳርክ ኮሜዲ ባንድ ላይ የተቀናጁበትን ታሪክ ታገኛላችሁ። በዓልን መሰረት ያደረጉ ፊልሞች ከአደጋ ከአስገራሚ ትዊስቶችና ቀጥሎ ምን እንደሚመጣ የማይታወቅበት ፊልም ከፈለጋችሁ ክሪስማስ ክሮስፋየር ልታዩት የሚገባ ፊልም ነው። 9ኛ The Colony 2021 For the many. ስለ ጀርመኒ ሳይፋይ ፊልሞች በበቂ ደረጃ አልተወራም። The Colony ግን ይበልጥ ትኩረት ሊሰጠው የሚገባ ትልቅ ማረጋገጫ ነው። የፊልሙ መነሻ ታሪክ ራሱ እጅግ አስገራሚ ነው። የሰው ልጅ መሬትን በእጅጉ ከመጉዳቱ የተነሳ ወደ ሌላ ፕላኔት ለማምለጥ ተገደደ። ከዓመታት በኋላ ደግሞ መሬት እንደገና ህይወትን ማቆየት ትችል እንደሆነ ለማየት አንድ ሰው ተላከ። እሷ ያገኘችው ግን በውሃ የተዋጠ ቆሻሻ መቃረሚያዎችና በአደጋ የተሞላ ምድረ በዳ እንዲሁም የሰው ልጅ ሁለተኛ እድል ይገባዋል ወይ የሚሉ ከበድ ያሉ ጥያቄዎችን ነው። ቀደም ሲል ቤትህ በነበረ አሁን ግን ሊገልህ በሚፈልግ ቦታ ውስጥ እንደተጣበቅክ እንዲሰማህ የሚያደርግ ጨለማና ተስፋ አስቆራጭ ስሜት አለው። ይበልጥ ትኩረቱ ብልጭልጭ የጠፈር ቴክኖሎጂዎች ላይ ሳይሆን በህይወት የመኖርና የሞራል ትግል ላይ ነው። የሰው ልጅ ትልቁ ጠላት ራሱ የሰው ልጅ የሆነበትን ሐሳብ ቀስቃሽ ዓለም ያለበት ታሪኮች የምትወዱ ከሆነ The Colony ያንን ፍጹም አድርጎ አቅርቦታል። 8ኛ Rock My Heart 2017 Bist du wahnsinnig? Das gibt's doch nicht. Das gibt's ja wirklich. በመጀመሪያ እይታ ሴት ልጅና ፈረሷ የሚል ተራ ታሪክ ሊመስል ይችላል። ነገር ግን Rock My Heart ከዚህ በላይ በጥልቀት ይሄዳል። ታሪኩ የ17 ዓመቷንና ከተወለደች ጊዜ ጀምሮ የልብ ህመም ያለባትን ጄናን ይከተላል። እሷም በድንገት የፈረስ ውድድር ተሳታፊ ለመሆን ስልጠና ስትወስድ ታገኙዋታላችሁ። ሙሉ ነገር የማይቻል ይመስላል። ደካማ ልብ ያለው ሰው ጠንካራና የማይገመት የፈረስ ውድድር ሲወዳደር፣ ነገር ግን ዋናው ነጥብ እሱ ነው። ጄና ህመሟ ማንነቷን እንዲወስን አልፈቀደችም። ከዚህ ፈረስ ጋር ባላት ግንኙነትም በውስጧ ጠፍቶ የነበረውን የነጻነትና የጥንካሬ ስሜት ታገኘዋለች። ፊልሙ ልብ የሚነካን ድራማን ከፈረስ ውድድር ትዕይንት በሚመጣ ደስታ ጋር ያመጣጥናል። ፈጽሞም የውሸት ስሜት አይሰጥም። በትክክለኛው መንገድ ስሜታዊ የሚያደርግ ሲሆን በስተመጨረሻም በዝምታ ውስጣችሁን ይነካዋል። የማይቻል የሚመስሉ ፈተናዎችን ስለመታገል የተሰሩ ታሪኮችን የሚወድ ማንኛውም ሰው እንዲሁም እንደ ሲ ቢስኬት ወይም ዋር ሆርስ ባሉ ፊልሞች ያለቀሰ ማንኛውም ሰው በእርግጥም የዚህን ፊልም ስሜት ይረዳዋል። 7ኛ Blood and Gold 2023 Die sind wegen des Goldes hier. Gold? Sagen Sie mir jetzt, wo das Gold ist, oder ich fange an, Leute zu erschießen. ኩዌንቲን ታራንቲኖ የጀርመን የጦርነት ፊልም ቢሰራ ኖሮ Blood and Golden ይመስል ነበር። ይህ ፊልም በሁለተኛው የዓለም ጦርነት ማብቂያ ላይ ሃይንሪች የተባለ ከሰራዊት ያመለጠ ወታደር በኤስኤስ ወታደሮች ተይዞ ዛፍ ላይ ከተሰቀለ በኋላ እንደሱ ሁሉ በናዚዎች በተማረረችው ኤልሳ በተባለች ደፋር ገበሬ አማካኝነት በህይወት ሲተርፍ ይጀምራል። ቀጥሎ የሚመጣው ደግሞ በደም የተጨማለቀ የተሰረቀ ወርቅ ፍለጋ ሲሆን በውስጡም ጨካኝ ጥቃቶችን፣ ክህደቶችንና ተቀብረው መቅረት ያለባቸውን ሚስጥሮችን የያዘ ነው። ፊልሙ የአመጽ ድርጊት የበዛበት ማራኪና ባልጠበቃችሁት ሰዓት ደግሞ አስገራሚ ስሜት የሚፈጥር ነው። ይህ ከመጠን በላይ ቁም ነገረኛ ለመሆን የሚሞክር አይነት የሁለተኛው የዓለም ጦርነት ታሪክ አይደለም። ይልቁንም አስከፊውን ጎን ሳይለቅ የሚያዝናና ነው። 6ኛ ቡባ 2021 Meine Oma hat immer gesagt, das Leben ist genauso wie ein Märchen. ፊልሙ ጄኮብ ስለሚባል ነገር ግን ሁሉም ቡባ ብለው ስለሚጠሩት የትንሽ ከተማ አታላይ ሰው የሚያወራ ሲሆን ህይወቱ በሙሉ በትልቅ አጉል እምነት የተሞላ ነው። በእሱ ህይወት ውስጥ መልካም ነገር በተከሰተ ቁጥር እኩል የሚፈጠር መጥፎ ነገር ይከተላል ብሎ ያምናል። ስለዚህ መፍትሄው ምንድነው? ያንን የዓለም ተፈጥሯዊ ምላሽ ለማስቀረት ህይወቱን በተቻለ መጠን ራሱን አሳዛኝ ማድረግ። ነገሩ አስቂኝ ይመስላል። ነገር ግን የፊልሙ ውበት ልክ እዚህ ላይ ነው። በማኒፑሌቲቭ ወንድሙ ዳንቲ አማካኝነት ቡባ ከማፊያዎች ጋር ይጣበቃል።
ነገሮች በሙሉ ከመስመር ውጪ ይሄዳሉ። ፊልሙ በአስቂኝነቱና ከዚህ ሁሉ ረብሻ በስተጀርባ ባለው ትንሹ አሳዛኝ ታሪክ ይስባቸዋል። በተለይም ቡባ በእውነት ፍቅር ውስጥ ሲወድቅና ያ የነበረው የካርማ ባላንስ ስርዓት ሙሉ በሙሉ ይዛባበታል። ይህ የተለመደ የማፊያ ፊልም አይደለም። በከፊል ኮሜዲ፣ በከፊል የወንጀል ድራማና ምን ጉድ ነው ያየሁት የሚያስብል ፊልም ነው። አምስተኛ The Captain 2017 Sondereinsatz. Vollmacht vom Führer selbst. Waffen runter. The Captain እንዲሁ ሌላ ተራ የጦርነት ፊልም አይደለም። ለማመን በሚከብድ መልኩ እጅግ ሰላም የሚነሳ እውነተኛ ታሪክ ላይ የተመሰረተ ነው። በሁለተኛው የዓለም ጦርነት የመጨረሻው ቀናት ውስጥ የተቀናበረ ሲሆን በማምለጥ ላይ ያለ አንድ ወጣትና በፍርሃት የተዋጠ የጀርመን ወታደርን ይከተላል። ተስፋ በመቁረጥ ውስጥ ሆኖ ሕይወቱን ከአደጋ ያድነዋል በሚል ተስፋ የናዚ ካፕቴን የደንብ ልብስ አግኝቶ ይለብሰዋል። ነገር ግን አንዴ ራሱን ከቀየረ በኋላ በውስጡ የሆነ ነገር ይለወጣል። የደንብ ልብሱ ስልጣንን፣ የበላይነትንና በራሱ ሊያዘው የማይችለውን አይነት ፍርሃት በሰዎች ላይ የመጫን ጉልበት ይሰጠዋል። እሱም በሚችለው እጅግ መጥፎ መንገድ ይጠቀምበታል። በህይወት ለመኖር ተብሎ የተጀመረው ነገር በፍጥነት ወደ ጨካኝነት፣ ሳዲዝምና ሙሉ በሙሉ ወደ ተዛባ የጦርነት ወንጀል ይለወጣል። ፊልሙ ግልጽና እያንዳንዱ ነገር በከፍተኛ ሁኔታ እውነተኛ እንዲመስል በብላክ ኤንድ ዋይት የተቀረጸ ነው። ለመመልከት ቀላል አይደለም፣ ነገር ግን ያልተገደበ ስልጣን ሲሰጣቸው ተራ ሰዎች ምን ያህል አስፈሪ ሊሆኑ እንደሚችሉ ያሳያል። አራተኛ ኢሲ ኤንድ ኦሲ 2020 Kannst du Komplimente? Ja. Kannst du Komplimente? Normal kann ich Komplimente machen. ኢሲ ቀበጥ የቢሊዮነር ልጅ ናት። ኦሲ ደግሞ ብቸኛ እናቱን ለመደገፍ የሚጥር የማንሃይም ድሃ ቦክሰኛ ነው። ይገናኛሉ፣ ይጋጫሉ፣ እርስ በርስም መጠቃቀም እንደሚችሉ ይረዳሉ። ኢሲ በወላጆቿ ላይ ለማመጽ ከኦሲ ጋር ፍቅር እንደያዛት ታስመስላለች። ኦሲ ደግሞ በቦክስ ስኬት ላይ ለመድረስ የእሷን ገንዘብ ይጠቀማል። የፊልሙ መነሻ የተለመደው የሁለት ተቃራኒ ሰዎች መሳሳብ ቢሆንም ፊልሙ የተለመደ እንዳይሆን የሚያደርገውን በቂ የሆነ ሻርፕ ሂውመርና ጥሬ እውነታን ይጨምራል። ነገሩ ስለ ፍቅር አይደለም፣ ስለ ማህበራዊ ህይወት፣ ስለ ቤተሰብ እምነቶችና ሁለት ፍጹም የተለያዩ ሰዎች እርስ በርስ እንዴት ለማደግ እንደሚገፋፉ የሚያሳይ ነው። በዋና ካራክተሮቹ መካከል ያለው ግንኙነት ፊልሙን የሚመራው ሲሆን ይህም በኔትፍሊክስ ላይ ከሚገኙት እጅግ አዝናኝ የጀርመን ሮምኮም ፊልሞች አንዱ ያደርገዋል። ሶስተኛ In the Fade 2017 Was ist passiert? Es gab eine Explosion. Fahren Sie weiter. የካቲያ ባልና ትንሽ ልጇ በኒዮናዚ ቦምብ ጥቃት ሲገደሉ ዓለሟ ሙሉ በሙሉ ይጨልማል። ታሪኩ የሷን ሐዘን ሳይሸፋፍን በዝርዝር ይከተላል። ድንጋጤው፣ ቀብሩ፣ የብቸኝነት ስሜቱና ለአጣዳፊ ጥያቄዎቿ ምላሽ የማግኘት ፍላጎቷን ያሳያል። ተጠርጣሪዎቹ ይያዛሉ፣ ነገር ግን ችሎቱ ሌላ ቅዠት ይሆናል። ሙስና፣ አድሎና የህግ ክፍተቶች ገዳዩን በነፃ ለማስለቀቅ ያሰጋሉ። የስርዓቱ ውድቀት ሲያጋጥም የካትቺ የፍትህ ፍለጋ ጉዞ እረፍት የሌለው ቢሆንም ወደ አሳዛኝ ውሳኔውም ይገፋታል። ፊልሙ በዲያና ክሩገር ድንቅ ትወና የሚመራ ሲሆን ቁጣ የበዛበትና እጅግ ሰብአዊ የሆነ ነው። በቅርብ ዓመታት ውስጥ ከተሰሩት እጅግ የሚስብ የጀርመን ድራማዎች አንዱ ሲሆን ካለቀ በኋላም ቢሆን ለረጅም ጊዜ በአእምሮአችሁ ውስጥ የሚቆይ ታሪክ ነው። ሁለተኛ ቪክቶሪያ 2015 ቪክቶሪያ በበርሊን የራሷን ቦታ ለማግኘት የምትጥር ከማድሪድ የመጣች ወጣት ሴት ናት። ከሌሊቱ 10 ሰዓት ላይ ከአንድ ክለብ ውጪ ከሳውናና ከ3 ጓደኞቹ ጋር ትገናኛለች። ጉዳት የሌለው የሚመስል ደስታ ሆኖ የተጀመረው ነገር ቪክቶሪያ ለባንክ ዘረፋ አስመላጭ ሹፌር ስትሆን በፍጥነት ወደ አደገኛ ሁኔታ ይለወጣል። ፊልሙ በነባራዊ ጊዜ የሚከናወን ሲሆን ምንም አይነት ከት ሳይኖረው በአንድ የ140 ደቂቃ ትዕይንት ብቻ ይታያል። የቴክኒካዊ ምርጫ እንዲሁ ለውበት የተደረገ አይደለም። በዚያች ምሽት ውጥረት፣ ረብሻና ቅዠት ውስጥ ያታግላቸዋል። ነገሮች ሁሉ ሲበላሹ አድሬናሊኑ ይሰማቸዋል። የሚለዋወጡት ስሜቶችና ድንጋጤውም ይሰማቸዋል። ቪክቶሪያ እንደ እንግዳ ሰው ትጀምራለች። ነገር ግን ጀንበር ሲወጣ እጣ ፋንታዋ ባላሰበችው መንገድ ከቡድን ጋር ይያያዛል። የምር የሚመስል የማይገመትና በጀርመን ሲኒማ ውስጥ ከታዩት እጅግ ትልልቅ ስኬቶች ያገኘ ሲሆን የጀርመን አካዴሚ አዋርድስ ጠራርጎ በመውሰድ በዚህ ሁኔታ የተቀረጸ ታሪክ ምን ያህል ኃይል እንደሚኖረው ያረጋገጠ ነው። አንደኛ አርሚ ኦፍ ቲቭስ 2021 Ready, set, and crack! የፊልም ከዛክ ስናይደር አርሚ ኦፍ ዘ ዴድ ፊልም መነሻ ሆኖ በማገልገል የሃይስት ጃንራ ላይ የተለየ አቅጣጫን የያዘ ነው። ፊልሙ ትኩረት የሚያደርገው ካዝናን በመክፈት ላይ ከፍተኛ ኦብሰሽን ባለው ዲረር በተባለ የትንሽ ከተማ የባንክ ሰራተኛ ላይ ነው። አንዲት ሚስጥራዊ ሴት ሊሰበሩ የማይችሉ ኢንተርናሽናል ሃይስቶችን ለማካሄድ ወደሚያቀርብ ቡድን እንዲቀላቀል ስትመለምለው ህይወቱ ይለወጣል። እያንዳንዱ ካዝና የራሱ ታሪክ ያለውና ሊሰበር የማይችል ተደርጎ የተሰራ ቢሆንም የዲተር እንግዳ የሆነ ብልሃት ግን እሱም ፐርፌክት ተወዳዳሪ ያደርገዋል። ይህንን ፊልም የተለየ የሚያደርገው ስሜቱ ነው። ስለ ዞምቢዎች ሳይሆን ይበልጥ ስለ ካራክተሮች አስቂኝነትና ማሳበዱ ላይ ያተኩራል። ዲደር የተለመደ የወንጀል ማስተርማይንድ አይደለም።
እሱ ግራ የሚጋባ የሙያ ፍቅር ያለውና ዘውትር አቅሙ ከሚፈቅደው በላይ የሚጥር ሲሆን ይህም በቅርብ ጊዜ ከተሰሩት የዘረፋ ፊልሞች ሁሉ እጅግ ድንቅ ከሆኑት ሜን ካራክተሮች አንዱ ያደርገዋል። So, is it like in a movie film where each one of us has a different skill set and it's only working together that we can pull off that which needs the pulling off?